ከጭንቀት ከስቃይ ሆይ ብለሽ ከጎኔ ግድ ይለኛል መውደዴን አንጀቴ ሆዴ ዓለም እያወቀ ህዝብ እየሰማ ደግሞ በጣም እንደማፈቅርሽ እንድታቂልኝ እፈልጋለሁ። እኔና አንቺ በፍቅር ተወያይተን ብዙን ታሪክ አይተናል። የኔ መሰረታዊ ነገር ሄሉሻ ናት። ይሄ ደግሞ እኔ እርግጠኛ ነኝ አገኛታለሁ። ምክንያቱም ሄሉሻ ስትፈጠር ፈጣሪ ለእንዳልክ ብሎ ነው የፈጠራት። እንዳልክም ሲፈጥረው ፈጣሪ ለሄሉሻ ብሎ ነው የፈጠረው እና ትሳቅ ከጥርሶቿ መሃል አለሚናፈቅ አልሰማ የሚከፋኝ መቼ መሰለሽ? ያው አንቺ ሲከፋሽ ነው። አንቺ ደስተኛ ካልሆንሽ ይከፋኛል። አግኝቼሻለሁ እወድሻለሁ። ዝም ብለን መባከን መድከም የለብንም። ሁሉም ነገር በጊዜ ጀምረ ነው ቀሪውን እድሜያችንን ነው ማስቀጠል ያለብን። ወደ ቤትሽ ተመለሽ ነው እኔ የምለው። በቃ ወደ ቤትሽ፣ ወደ ማረፊያሽ፣ ወደ ቤትሽ ተመለሽ ነው እያልኩኝ ያለሁት። እኔና አንቺ አብረን በነበርንበት ሰዓት እውነት ለመናገር በቃ የሆነ እንደ ተጋብጦ እንደሚኖር ሰው እንጂ እንደ ፍቅረኛም አልነበርንም። ዳሌ የለኝም። ዳሌ ማለት ነው ዳሌ ነው አቂጥ የለኝም እኮ ነው። በስማም ስሙን ጠራችሁ። ምን ያለው ነው ማስቆረጥ እና ማለት ሰርጀሪ ማለት ላስጨምር በኢየሱስ አጂ እና ምን ይፈስ እና ላስጨምር ነው በቃ። አይታላ ይሁን ማየት ትችላለህ። ምንድነው ናዞረኝ ናና ይሄው የለም አሁን በቃ ሰን ያለብንን እንወስናለን። አሁን ሂጂ ሳይኖርሽ ነው አሁን እያየን ያለ ነው። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ጋር አሸወና ነው። ያው ከሞላ ጎደል ብዙም ባይሆንም ሁሉም ነገር ሰላም ነው። በጤና መኖር በህይወት መኖር ትልቅ ነገር ነው። ነገር ግን የሚያስፈልገኝ መሰረታዊ የሆነ ዋናውን ነገር ባለማግኘቴ ማለት አገኘዋለሁ በእርግጠኝነት። በቃ የኔ መሰረታዊ ነገር ሄሉሻ ናት። ይሄ ደግሞ እኔ እርግጠኛ ነኝ አገኛታለሁ። ምክንያቱም ሄሉሻ ስትፈጠር ፈጣሪ ለእንዳልክ ብሎ ነው የፈጠራት። እንዳልክም ሲፈጥረው ፈጣሪ ለሄሉሻ ብሎ ነው የፈጠረው እና ምክንያቱም እኔና ሄሉሻ ብዙ ልብ ከልብ በደንብ እንተዋወቃለን። በደንብ ደግሞ እንግባባለን። በደንብ እንዳልክን እንዲህ በደንብ አብጠርጥራ ውስጥ ድረስ ታውቋለች። እኔም ደግሞ ሄሉሻን እንደዚህ አውቃታለሁ። ከሄሉሻ ከኔ በፊት በነበራት ህይወትም ይሁን ከዛ በኋላም በነበራት ህይወት ከምታውቀው በላይ እኔም በደንብ አሳምራ ታውቀኛለች። ምን አይነት ሰው እንደሆንኩኝ ምን አይነትም ለሷ የምገባና የተገባሁ ወይም የተፈጠርኩ ሰው እንደሆንኩ እሷን በደንብ አሳምራ ታውቋለች። እኔም አትፍረዱብኝ፣ የእውነት አትፍረዱብኝ። ይኸውልሽ ሄሉሻዬ እንድትረጂ የምፈልገው ነገር አንቺም ብዙ የምታውቂያቸው ነገሮች አሉና እኔ ፈልጌ አድርጌው አይደለም፣ ፈልጌው የሆነ ነገር አይደለም እና አሁን በቃ